ምን የሚባል አባባል አለ መሰለህ? መጀመሪያ ከዚህ ልጅ በህይወቴ ላይ ማድረግ የምትፈልጋቸው ነገሮች አሉ አይደል? እና እንደዛ ነገሮች ማለት በቃ መሆናቸው አይቀርም። ልብህ ካመነበት ሙሉ ለሙሉ ማለት ነው። ሀሳቤ ግን አለ ልብህ ካመነበት ያ ነገር የመሆኑ እድል በጣም ፕሮባቢሊቲ በጣም ከፍ ያለ ነው። እና ምን ልልህ ፈልጌ ነው እዛ ቦታ ላይ መድረስ አይቀርም ኢቨንቹዋሊ ማለት ነው። የጊዜ ጉዳይ ነው። እዛ ቦታ ላይ መድረስ አይቀርም። ግን ልክ እዛ ቦታ ላይ ስትደርስ ማለት ነው ልክ እንዳሰብኩ አይሆንልህም። ካለ ይሄ ፖትሬት ያደረከው ነገር በቃ እዛ ቦታ ስደርስ ይሄ ኤክስፔክቴሽን አለ አይደል? የሳልከው ነገር አይሆንልህም። በቃ አይምሮ ላይ ሳልከው በቃ ላይ የሆነ አይምሮ ላይ በቃ ምን ብዬ ላስረዳ ላይ ካለ የሆነ ፋንታሲ ቢውልድ አድርገሃል። ኢማጂኔሽን ምን አለ በቃ የሆነ ምንድነው ገነት አድርገህ በቃ የምትስለው እዛ ቦታ የምትደርስበትን ቦታ ማለት ነው። ግን ማለት ነው ልክ እዛ ቦታ ላይ ስትደርስ ማለት ነው ባዶነት ነው የሚሰማ ማለት ነው። ሊትራሊ እግዚአብሔር ነው የባዶነት ስሜት ነው የሚሰማ። ለዚህ ነው ላይክ ይላል ስለ በቃ ይሄ መጨናነቁ ወይም ደግሞ እዛ ቦታ ላይ ለመድረስ አይምሮ ላይ የሳልከው ፖትሬት ያደረከው ነገር ለዚህ ነው እንድትል ያደርጋል። በብዙ ነገር አይቼዋለሁ። ካለ ላይክ እዚህ ቦታ ደርሼ በቃ ላይክ ምናምን ነገር ላይክ አለ ከራሴ ጋር የሆነ ኮንቨርሴሽን ነገር በቃ የሆነ ፋንታሲ የሆነ ፓራዳይዝ አድርጌ ነገር ነው የምሰለው እዛ ቦታ ልክ እስኪደርስ ማለት ነው። ልክ ስደርስ ግን ወይ ዋት ለዚህ ነው እንዴ ምናምን ብዬ በቃ ራሴን ኩዌስችን አደርጋለሁ። እና ምን ልልህ ፈልጌ ነው ላይክ አለ መድረስ አይቀርም። እዛ ቦታ ላይ ኦብቪየስሊ መድረስ አይቀርም ልብህ ካመነበት ማለት ነው። ግን ይሄ ያ የባዶነት ስሜቱ እንደሚሰማ 100% እርግጠኛ። ስለዚህ ምንድነው ሶሉሽኑ ካልከኝ አሁን አክሰፕት ማድረግ ይቻላል። አሁን ባለህበት ሴኔሮ ደስተኛ መሆን መቻል አለብህ። ካለ ገብቶሃል የምልህ ነገር እዛ ቦታ ላይ ደርሰህ አይደለም ሃፒነስ ወይም ደግሞ ደስታ ሊገለጽ የሚችለው ናው ነው በቃ ላይ አሁን ማለት ነው። ገብቶሃል? እና ያ እዛ ቦታ ስለደረስክ አይደለም ገብቶሃል? እዛ ቦታ ስትደርስ ደግሞ ሌላ ምኞት ቴዲ አፍሮ ሁሌ ምኞት ተጓዥ ነች በአዲሱ አበባ ማለት ነው። እዛ ቦታ ላይ ስትደርስ ደግሞ ሌላ ነገር ፐርሱት አለ። እዛ ቦታ ደርሼ ነው ደስተኛ መሆን። እዛ ቦታ ስትደርስ ደግሞ ተመሳሳይ ሴኔሮ እና ይሄ ኮንቲኒየስ ነው። ሉፑ መቼም አያልቅም። እና አሁን በቃ ደስተኛ መሆን የምችለው ያ ነገር ሀፕን መሆን ይቀር ሀፕን ሲሆን ግን ገብቶሻል የምልህ ነገር ሀፕን ሲሆን ግን ደስተኛ ሆናለሁ ብለህ የሚለውን ነገር ከአይምሮ ማስወጣት እንችላለን ይኖራም ሲል እና ከራሴ ጋር ብዙ ጊዜ ይሄ ኮንቨርሴሽን ከአንድም 3 የሴኔሮ ሀፕን ሆኖ ላይክ ድሪም ማድረጋቸው ነገሮች ህይወቴ ላይ ሀፕን ሆነው ማለት ነው። ወይ ዋት ለዚህ ነው እንዴ ኤኒዌይ ማለት ነው በቻልከው መጠን ደስተኛ ነው ቱዴይ ማለት ነው። you know it will gonna happen trust me bro it will gonna happen። ሌላ የሆነ አባባል አለ እንደውም ላይክ የፊተኛው ማንነትን ኦልሬዲ ስለያዘው ነው አሁን ያለው ፕሬዘንት ላይ የሚያስጨንቀኝ ይላል። ፒስ አውት ማን